ሲያወሩ የሚንተባተቡ ጓደኞች ካሏችሁ ይህን ቪዲዮ ሼር አድርጉላቸው። ብዙ ጊዜ ንግግር በምንሰጥበት ሰዓት መንተባተብ እንዲሁም ደግሞ አእምሯችን ያሰበውን ነገር ወይም ደግሞ ያቀደውን ነገር አለማውራት ከምንድነው የሚመጣው? አንደኛ ካለመዘጋጀት፣ ሁለተኛ ደግሞ ሰልፍ ኮንፊደንስ ከማጣት፣ ሶስተኛው ደግሞ የቤዚክ ኮሚኒኬሽን ስኪል መርሆችን አለማወቅ ነው። ስለዚህ አሁን የምነግራችሁ ሁለት ቲፖች የትም ቦታ ሰምታችኋቸው አታውቁም፣ ትምህርት ቤት እንዲሁም ደግሞ ዩኒቨርሲቲ ሰምታችኋቸው አታውቁም። ተግብሯቸው ይጠቅሟችኋል። የመጀመሪያው የሚሆነው ሁሌ ንግግር በምንሰጥበት ሰዓት ኢቭን ኢን ዘ ሚድል ኦፍ ኮንቨርሴሽን ከተለያዩ ሰዎች ጋር ቁጭ ስንል ማውራት ያለብንን ነገር መጀመሪያ በአእምሯችን ማሰብ መቻል አለብን። አእምሯችን የተሰራው አስበን አሰላስለን ከዛ በአንደበታችን እንድናወጣ ነው ቃላቶችን። ስለዚህ ይህን ነገር አንደርስታንድ ካረግን ሁሌ ከማውራታችን በፊት ማውራት የምፈልገውን ነገር ቀድመን ማሰብና ማስተዋል መቻል አለብን ማለት ነው። ሁለተኛው ደግሞ ሁሌ ንግግር በምትሰጡበት ሰዓት ሌትስ ሴይ በመሀል እያወራችሁ ሀሳባችሁ ቢጠፋባችሁና ደግሞ እንዲሁም ደግሞ ማውራት የፈለጋችሁ ነገር ቢጠፋ ጀስት ከመንተባተብ ያህል ለተወሰነ ሰከንድ ፖዝ ማድረግ። የትም ቦታ ብትሆኑ ኢንተርቪው ላይ፣ ፖድካስት ላይ እንዲሁም ደግሞ በትልቅ ኦዲየንስ መሀል ንግግር ስታቀርቡ ከጠፋባችሁ 2-3 ሰከንድ ቁሙ፣ አስቡ። ከዛ በኋላ ማውራት የፈለጋችሁትን ነገር አእምሯችሁ ስለሚያስታውሰው ማውራት ትችላላችሁ ማለት ነው። ሶስተኛው ደግሞ ብዙ ሰው የሚረሳው ምንድነው? ካላችሁበት አካባቢ አንፃር ድምጽ አወጣጣችሁን መለየት መቻል አለባችሁ። አሁን ለምሳሌ 2 ሰው ባለበት ቦታና እንዲሁም ደግሞ 100 ሰው ባለበት ቦታ አንድ አይነት ድምጽ አናወጣም። ስለዚህ ባለው ሰው መጠን ድምጻችንን መጥነን ማውጣታችንን መርሳት የለብንም ማለት ነው።